በመውደድ ሀሳቡ የሚጫወትብሽን ወንድ ለማወቅ እነዚህ ምልክቶች አስተውይ። አንደኛው ነገር የተደባለቁ ስሜቶችን የሚሰጥሽ ከሆነ ነው። አንዳንዴ ይወደኛል፣ አንዳንዴ ይርቀኛል የሚባል ነገር የለም። በፍቅር ግንኙነት ውስጥ ኮንስታንት የሆነ ባህሪ የማያሳይሽ ከሆነ እጅግ አደገኛ ሁኔታ ውስጥ ያለሽ ማለት ነው። ለምሳሌ አንድ መብራት ማለት በትክክል የሚሰራ ከሆነ ሙሉ ለሙሉ ይበራል፣ ወይም ደግሞ የማይሰራ ከሆነ ሙሉ ለሙሉ ይጠፋል። ያለበዛ ግን ከገመዱ ወይም ደግሞ ከመብራቱ ችግር አለበት ማለት ነው። ልክ እንደዚህ የፍቅር ግንኙነት ነው ቁጠሪው። አንድ ወንድ በአንቺ ላይ የእርግጠኝነት ስሜት ሳይሰማው ሲቀር ስሜቱ ወጣ ገባ ይላል። ምክንያቱም አንቺን የእርግጠኝነት ስሜት እንዲሰማሽ አያደርግም። አንዳንዴ አብዝቶ ይደውልልሻል፣ ቴክስት ያደርግልሻል። ከዛ ደግሞ ሙሉ ለሙሉ እንዳልተፈጠረሽ የሚረሳሽ ከሆነ ግራ የመገባት ስሜት ውስጥ ያለው ማለትም ገና ስሜቱን እንኳን አልለየውም የቱ ጋር እንዳለ። ስለዚህ ያለ እድሜሽን ብቻ እየበላ ነው ያለው። ስለዚህ ልትጠነቀቁ ይገባል። ሁለተኛው ነገር በመውደዱና በመኖሩ መካከል ሰፊ ልዩነት ካለ ነው። እንደሚወድሽ እንደሚያፈቅርሽ ደጋግሞ ይነግርሻል። ነገር ግን ደግሞ በተቸገርሽበት ሰዓት አንድም ቀን አግኝተሽው አታውቂም። ማለትም ሁሌም ይወድሻል፣ ሁሌም ያፈቅርሻል፣ ቆንጆ ቆንጆ ቃላትን ይነግርሻል። ነገር ግን ደግሞ ሁሌም ስትቸገሪ ወይም ደግሞ እርሱን አብዝተሽ ስትፈልጊ ግን በህይወትሽ የማይገኝ ከሆነ ያ ልጅ እንዴት ነው ላይክ እንደሚወድሽ እንደሚያፈቅርሽ እየነገረች ነው፣ ነገር ግን ያንን ነገር እየኖረው አይደለም ማለት ነው። ሁለቱ ሀሳቦች ኮንትራዲክት የሚያደርጉ ወይም ደግሞ የሚጋጩ ሀሳቦች ናቸው ማለት ነው። ስለዚህ ያ ልጅ ደግሞ እየተጫወተብሽ ወይም ደግሞ በነፍስሽ ለመጫወት እየሞከረ ነው ማለት ነው። እውነተኛ ወንድ ወይም አንቺን ከልቡ የሚያፈቅርሽ ስለአንቺ አብዝቶ የሚጨነቅ ወንድ ከሆነ እንደውም ሞር እንደውም ይሄ ከመናገር ይልቅ ቃላት ላይ ከማተኮር ይልቅ መኖሩ ይቀድማል። ስለዚህ ያ ልጅ ምናልባት ቃላት ላይ ብቻ በጣም አክቲቭ የሆነ ሰው ከሆነ ምንም ማድረግ አይቻልም። ሶስተኛው ግንኙነቱ የሚንቀሳቀሰው በአንቺ ጉልበት ከሆነ ብቻ ነው። ማለትም አንቺ ካልደወልሽ አይደውልም፣ ወይም ደግሞ ቴክስት ካላረግሽ ቴክስት አያደርግም፣ ወይም የመገናኝ ጥያቄዎችን አንቺ ገፍተሽ የማትጠይቂው ከሆነ እሱ ፈጽሞ ለእነዚህ ነገሮች ፍላጎት የሌለው ከሆነ ልክ አንቺ እንዴት ነው አንድ እንደ መድረክ ተዋናይ የራስሽን ቁጠሪ፣ እሱ ደግሞ እንደ ተመልካች። ያ ማለት ቲያትሩ ሲያስጠላ ወይም ደግሞ ሲሰለቸው ጥሎ የመውጣት መብት አለው ማለት ነው። ስለዚህ ሁሌም ግንኙነቱን አንቺ ብቻ አጥበቀሽ የምትይዥ ከሆነ በጣም አደገኛ ሁኔታ ውስጥ ነው ያለሽው። ምክንያቱም ያ ልጅ የተጫወተ ወይም ደግሞ እየቀለደብሽ። በመጨረሻ የምናየው ነገር ጊዜ አጥቼ ወይም ደግሞ በጣም ቢዚ ነበርኩ የሚልሽ ከሆነ ነው። ወንድ ልጅ ፍቅር ሲይዘው ወይም ደግሞ አንዲት ሴት ከልቡ ሲወዳት ብዙም የማይጠቀምባቸው ቃላት ናቸው። ነገር ግን ደግሞ ብዙም ፍላጎት የሌለበት ወይም ደግሞ ያን ያህል ኢንተረስት የሌለው ቦታ አብዝቶ የሚጠቀምባቸው ቃላት ናቸው። ስለዚህ ያ ልጅ በተደጋጋሚ በጣም ቢዚ ነበርኩ፣ ምንም ስራ ነው አላንቀሳቀስ ያለኝ የመሳሰሉ ነገሮች አንዴ ሳይሆን በተደጋጋሚ የሚያደርጋቸው ከሆነ ምንም አይነት ፍላጎት የለውም። ያው አንቺ በህይወት ውስጥ ምናልባት ጊዜ መግዣ ብቻ ነሽ እና እነዚህ ምልክቶች በትክክል የምታስቢያቸው ከሆነ ዛሬውኑ ያለሽበትን ቦታ ቼክ በማድረግ ከዛ ግንኙነት ሙሉ ለሙሉ ሙቭ አውት ልታደርግ ይገባል።